በጋዛ እየተካሄደ ባለው ጦርነትና በደረሰው የሕክምና ስነ ስርዓት መፈራረስ ምክንያት የ37 ዓመቱ ራኢድ አልሙሪዲ ለ9 ወራት በህይወትና በሞት መካከል ሆኖ በመማቀቅ ላይ ይገኛል። ከ9 ወራት በፊት ራኢድ ለቤተሰቦቹ የሚሆን ምግብ ፍለጋ የሞት ቀጠና ተብለው በሚጠሩት የእርዳታ ማከፋፈያ ቦታዎች ላይ በነበረበት ወቅት ነበረ በእስራኤል ኃይሎች በደረሰበት ጥቃት ጭንቅላቱ ላይ ከባድ ጉዳት ደርሶበታል። ይህ ጥቃት የራስ ቅሉን ከመስበሩ ባለፈ ሙሉ አካሉን ማንቀሳቀስ እንዳይችልና የመናገር ችሎታውን እንዳጣ አድርጎታል። በአሁኑ ወቅት የራኢድ ጤና ከቀን ወደ ቀን እየተባባሰ ይገኛል። በጭንቅላቱ ውስጥ አደገኛ እብጠት እየታየበት ቢሆንም በጋዛ ውስጥ የሚገኙ ሆስፒታሎች በወንድማቸው ምክንያት ቀዶ ጥገናውን ማግኘት አልቻሉም። ለህይወቱ ወሳኝ የሆነውን ሕክምና በውጭ ሀገር ለማግኘት ያደረገውንም ጥረት በእስራኤል እገዳ ምክንያት የጉዞ ፍቃድ ባለማግኘቱ በአሁኑ ሰዓት በከባድ ስቃይ ላይ ይገኛል። የራኢድ ታሪክ በጋዛ ውስጥ ምግብና መድኃኒት ተከልክለው በሞት አፋፍ ላይ የሚገኙ በሺዎች የሚቆጠሩ ፍልስጤማውያን መከራ የነሱ የሁሉም ማሳያ ነው። አላህ ይፈርጅهم።